ውሃ በጣም መሰረታዊ ጉዳይ ነው። ለመኖር ሰርቶ ለማደር አርሶ ለማደር ጠቅላላ ህይወትን ለማንቀሳቀስ ለሰው ልጅ ብቻ ሳይሆን ለአራዊት ለሰው ልጅ ብቻ ሳይሆን ለአዕዋፍ በሙሉ ውሃ መሰረታዊ ጉዳይ ነው። እንግዲህ እዚህ በረሃ ላይ እኔ ገረሴ ተወልጄ አድጌ የግብርና ባለሙያ ሆኜ ተመርቄ መጥቼ 2 ዓመት ፊሽቶ ቀበሌ ላይ ሰርቼ አገልግያለሁ። የመጀመሪያ የስራ ጅማሬን ሌላውን 3 ዓመት እዚህ ደንቢሌ አልቆ ግብርና ጽሕፈት ቤት ላይ ነው የቆየሁት። በደንቢሌና በኦትሳ መሃል ላይ ባለው የግብርና ጽሕፈት ቤት ቅድም ሊቀመንበር የነበረውን ያለውን እያየሁ ነበር። እነሱ የቀበሌው ሊቀመንበር እኔ ደግሞ የግብርና ካቢኔ የሆነን አንድ ላይ ነበር የሰራነው። ትልቁ ማረቆ ሲሆን ነበር ነው በጣም ሲፈትነን የነበረው ውሃ ነበር። ንጹህ የመጠጥ ውሃ አይደለም እንደው የተበከለ ቢሆን አጣርተን ለመጠቀም እንኳን ከባድ ችግር ነበር። ውሃ አይገኝም። አሸዋ ሄደን ትንሽ ፈሳሽ ውሃ አለች የኛ ቢሮ በር ላይ እሷን ውስጥ ሄደን አሸዋ ዛቅ ዛቅ አድርገን ከውስጧ በምትፈልቅ ውሃ ነበረን ስንጠጣ የነበር ነውና ህዝባችንን ስናገለግል የነበር ነው። በዛም ቻሌንጅ ውስጥ በርካታ አርሶ አደሮቻችንን የቴክኖሎጂ ተጠቃሚ ሆነው ህይወታቸውን እንዲመሩ ትልቅ ሚና ተወጥተናል። በዚህ መንገድ ይሄ አካባቢ እስካሁን በጣም መልማት የሚችል በጣም መለወጥ የሚችል አካባቢ ነበር። ግን ትልቁ ማነቀው ውሃ ነበር። ውሃ የለም። በጣም አስቸጋሪ በረሃ ነው፣ እያያችሁት ነው። አሁን ይሄንን ትልቅ መንገድ ረጅም መንገድ አምጥቶ ውሃ አፍልቆ ለእናቶቻችን ትልቅ የውሃ አገልግሎት ለሚሰጠው ለሴቶቻችን ለልጆቻችን ውሃ ማምጣት የቻለ የብልጽግና መንግስት እጅግ በጣም ሊመሰገንና ሊወደስ ይገባዋል ለማለት ፈልጋለሁ። ምክንያቱም ትልቅ ኃላፊነት ነው የተወጣው። ከዚህ በኋላ ያሉ ስራዎች ቀላል ናቸው። ከረጅም ቦታ ውሃ ስቦ አምጥቶ የሚጠጣ ውሃ ለህይወት መስዋዕት ዋና የሆነውን ውሃ ማጠጣት ከተቻለ ሌላውን ስራ መስራት አያቅትም። ከባዱን ስራ ነው ብልጽግና የተወጣው። በእናንተ መተባበር በወረዳው መንግስት ኃላፊነት በመውሰድ ትልቁን ኃላፊነት ተወጥቷል። ስለዚህ ምንድነው ከእናንተና ከኛ የሚጠበቀው? ተባብረን ይሄንን አካባቢ በአጭር ጊዜ ሞዴል መንደር ማድረግ፣ ህዝባችን መተባበር፣ መደጋገፍ ከተደመረን የማንሰራው ነገር የለም። ብልጽግና በአገራችን በኢትዮጵያ ታሪክ እየሰራ እያሳየ ነው ያለው። በተናጠል ሳይሆን በመደመር ነው። በመገፋፋት ሳይሆን በመሰባሰብ ነው። አንድነትን በመስበክ ነው። አንድ ሆነን ለህዝባችን የመልካምና የልማት የመልካም አስተዳደር ጥያቄዎችን በቅርበት በመመለስ አርሶ አደራችንን ጠጋ ብለን አቅፈን በመያዝ ምን ይጎልብሃል ምን እናሙላለን በማለት የሚጠበቅብንን በመወጣት እኛም የብልጽግና ጉዟችንን ልናፋጥን ይገባል። እኔ መልእክት በመጨረሻ ማስተላልፈው ይሄ ውሃ በጣም በጥረት ነው እዚህ ጋር የመጣው። ሊጠበቅ ይገባል፣ ልትንከባከቡት ይገባል። አላስፈላጊ ጫናዎች ውሃው ላይ ማቴሪያሉ ላይ ሆነው በአጭር ጊዜ ውስጥ አገልግሎት እንዳያቋርጥ በጣም በጥንቃቄ መያዝ ይጠበቅባችኋል። ሌሎች ልማቶችን እንድንሰራ መሰረት የጣለልን ስለሆነ እንደ አይናችን ብለን ልናየው ይገባል። አካባቢው በአጭር ጊዜ ያድጋል ብዬ ተስፋ አደርጋለሁ። በጣም ይስፋፋል፣ ይለወጣል፣ ይቀየራል ብዬ ተስፋ አደርጋለሁ። እንደ መንግስት
ኃላፊነታችንን ወስደን ከኛ የሚጠበቁ ነገሮች መንገዶች ሌሎች ስራዎች አሉ እነዚህን እንተጋገዛለን ማህበረሰብ ደግሞ የተለመደውን በጣም የዋህ ህዝብ ነው አቃቸዋለሁ 3 አመት ከናንተ ጋር ሰርቻለሁ ደምቢል ላይ እቺኑ ቆሻሻ ውሃ ጠጥተን እዚቹ በረሃ ላይ ወባም እየታመምን ከናንተ ጋር እኩል 3 አመት ኖረናል በደንብ ህይወታቸው ተቀይሯል አርሶ አደሮችን አቃለሁ ስለዚህ ቀጣይ ያለው ስራ አይከብድም ብዙ ረጅም መንገዶችን መተናል በጣም አስቸጋሪ መንገዶችን መተናል አሁን በጣም አጭር ከተባበርን ከተጋገዝን የህዝባችንን ጥያቄ በቅርበት ልንመልስ የምንችል የብልጽግና መንግስት ህዝብ ተኮር የሆነ ሰው ተኮር የሆነ ግለሰብ ተኮር የሆነ ድሃን የሚደግፍ የሚተባበር ብልጽግና መንግስት ስላለን ባጭር ቀን በጣም የሚያስደምም አካባቢ አድርገን እናያለን ብዬ ተስፋ አድርጋለሁ በመጨረሻም ይሄን ለተባበሩ ለሰሩ ላገዙ ወገኖችና ለወረዳው መንግስት እጅግ ላቅ ያለ ምስጋናዬን አቀርባለሁ አመሰግናለሁ